በግንቦት 8 ቀን 1981 ዓ.ም ተሞክሮ የከሸፈው መፈንቅለ መንግስት በኢትዮጵያና ዓለም አቀፍ ማህበረሰብ ዘንድ ድንጋጤን ፈጥሯል። የሰራዊቱ ነባር መኮንኖችና ጄኔራሎች በኮሎኔል መንግስቱ ኃይለማርያም የሚመራውን የደርግ መንግስት ከስልጣን ለማስወገድ ወሰኑ። ለምን ሙከራቸውን አካሄዱ? ምን ያህል መኮንኖችስ ተሳተፉበት? ሙከራው ከከሸፈ በኋላስ ምን አይነት ክስተት ተፈጠረ? ዛሬ ይህ ቪዲዮ የግልበጣ ሙከራውን ሙሉ ታሪክ በአጭርና ቀላል ያቀራረብ መንገድ አቅርቦታልና ሙሉ ለሙሉ ተከታተሉ። ስለ መፈንቅለ መንግስቱ ግልበጣ ሙከራና መክሸፉን ተከትሎ ስለደረሰው ቅጣት ለመተረክ መንደርደሪያ እንዲሆን በመጀመሪያ ጄኔራሎቹ ወይም መኮንኖቹ ለምን እዚያ አደጋ ውስጥ ራሳቸውን ዘፈቁ? ዝግጅታቸውን በምን መንገድ አካሄዱ? ምን ያህል መኮንኖችና ወታደሮችስ ተሳተፉ? መንግስትስ እቅዳቸውን እንዴት ሊደርስበት ቻለ? ከደረሰበትስ በኋላ ምን እርምጃ ወሰደባቸው? የሚሉ ጥያቄዎች መልስ ማግኘት ስለሚኖርባቸው የዚህ ቪዲዮ ሙሉ ታሪክ ለነዚህ ጥያቄዎች መልስ ይሰጣል። በመቀጠልም ከመሞትና ከማምለጥ ተርፎ በተያዙ ጄኔራሎችና መኮንኖች ላይ ክስ ተመስርቶ ክሳቸውን የሚመረምር የጦር ፍርድ ቤት ከተቋቋመ በኋላ ምን አይነት ቅጣት እንደተፈጸመባቸው ያብራራል። በ1981 ዓ.ም ኢትዮጵያ በኮሎኔል መንግስቱ ኃይለማርያም በሚመራ የደርግ ወታደራዊ አገዛዝ እየተመራች በነበረችበት ወቅት በሰሜን ኢትዮጵያ በኤርትራና በትግራይ የአማጽያኖች እንቅስቃሴ አይሎ ኢኮኖሚያዊ ቀውስና የምግብ እጥረት ተከስቶ በጦር ሰራዊት ውስጥም ውስጣዊ ግጭት ተፈጥሮ ከቀይ ሽብሩ እልቂት በኋላ ህዝቡ ፍርሃትና ጥርጣሬ ላይ ወድቆ ከየካቲት 1981 የሽሬ ጦርነት ሽንፈት በኋላ የደርግ ወታደራዊ አቅም እጅግ በመዳከሙ ደርግ ለመውደቅ የሚጣጣርበት ሰዓት ነበር። ጥቂት ነባር መኮንኖች ፕሬዝዳንት መንግስቱ አገሪቱን ወደ ጥፋትና ውድመት ከተዋታል ብለው በማመናቸው የደርግን መንግስት ከስልጣን ለማስወገድ የመፈንቅለ መንግስት ሴራ መጠንሰስ ጀመሩ። የመፈንቅለ መንግስት ግልበጣ ሙከራ ያካሄዱት ጄኔራሎችና መኮንኖች የግልበጣ ሙከራቸውን በ5 ምክንያቶች አካሂደዋል። አንደኛው ምክንያት በፕሬዝዳንት መንግስቱ አመራር በመከፋታቸው፣ ሁለተኛው ምክንያት የደርግ ጦር በኤርትራ እና ትግራይ ተከታታይ ሽንፈቶች ስለደረሰበት እኛ የምናቀርበው ሐሳብ በፕሬዝዳንቱም ሆነ በበላይ የጦር አለቆች ተቀባይነትን አጥቶ ጦሩ ለተከታታይ ሽንፈቶች ስለበቃ፣ ሶስተኛው ምክንያት ደርግ በሚከተለው ፖሊሲና በሀገሪቱ ለዓመታት ሰፍኖ በቆየው ጦርነት ኢኮኖሚያዊ ውድቀት መከሰቱ፣ አራተኛው ምክንያት በጦር ሰራዊት ውስጥ ፍርሃትና ሽብር በመንገሱ፣ አምስተኛው ምክንያት ደግሞ በደርግ ውስጥ የስልጣን ሽኩቻ በመቀስቀሱ ናቸው። ከ6 እስከ 10 የሚሆኑ ጄኔራሎችና ከ15 እስከ 25 የሚደርሱ ከፍተኛ ማዕረግ ያላቸው የጦር መኮንኖች በግምት ከ200 እስከ 400 የሚደርሱ ወታደሮችን ካዘጋጁ በኋላ ዓላማቸውን እውን የሚያደርጉበትን አመቺ ጊዜ ይጠባበቁ ነበር። እርግጠኛ የሆነ መረጃ ባናገኝም ከተለያዩ የመረጃ ምንጮች ቀነጫጭበን ባገኘነው ግምታዊ መረጃ ላይ ተመስርተን የመፈንቅለ መንግስቱ ጠንሳሾች
ኤኬ 47 በትከሻ የሚያዙ ላውንቸሮች፣ ፒኬ ከባባድ መትረየሶች፣ ውስን ቁጥር ያላቸውን ወታደራዊ ተሽከርካሪዎች ለዓላማቸው ማስፈጸሚያ አዘጋጅተው ነበር። መፈንቅለ መንግስቱን ያቀነባበሩት የጦር መኮንኖች ከተለያዩ የጦር ትምህርት ቤቶች የእጩ መኮንንነት ኮርስ ተከታትለው የተመረቁና በኢትዮጵያ ጦር ሰራዊት ውስጥ በተለይ በሰሜን ኢትዮጵያ በኤርትራና ትግራይ በተካሄዱት ጦርነቶች ውጤታማ አመራር በመስጠት ሰራዊቱን ለድል ያበቁ፣ ለሰራዊቱም የጀርባ አጥንት ሆነው ለ15 ዓመታት የደርግ መንግስትና ሰራዊት ሳይደፈር ጠንክሮ እንዲቆም ያደረጉ በሳል መኮንኖች ነበሩ። ዳሩ ምን ያደርጋል፣ አንዲት የተረገመች ቀን ከመንግስትና ሰራዊት አቆራርጦ ለሀገርና ለወገን ያበረከቱት አስተዋጽኦ ግምት ውስጥ ሳይገባ ለሞት ቅጣትና ለግፍ አገዳደል እንዲበቁ አደረጋቸው። መኮንኖቹ የግልበጣ ሙከራው ከተካሄደበት ቀን ማለትም ግንቦት 8 ቀን 1981 ዓ.ም በፊት ፕሬዝዳንት መንግስቱንና የደርግ አስተዳደርን ከስልጣን ለማስወገድ ውስጡን ሴራ ሲጠነስሱ ከቆዩ በኋላ ወደ ተግባር የሚሸጋገሩበትን አመቺ ጊዜ ይጠባበቁ ጀመር። ከገልባጭ መኮንኖች መካከል አንዱ ሜጀር ጄኔራል አበራ አበበ የደህንነት ሚኒስቴር የነበሩት ኮሎኔል ተስፋዬ ወልደ ስላሴ ከጎናቸው እንዲቆሙ ጠይቀዋቸው ነበር። የደህንነት ሚኒስትሩም መስማማታቸውንና በደርግ አገዛዝ ላይ ቅሬታ እንዳደረባቸው ጠቅሰው ጄኔራሎቹ መፈንቅለ መንግስቱን እንዲያደርጉ ማበረታታታቸውን በበርካታ የታሪክ አዋቂዎች ይነገራል። በወቅቱ ኮሎኔል ተስፋዬ እንደተስማሙ በገለጹበት ወቅት ለጄኔራሎቹ ትልቅ ደስታና የተስፋ ጮራን ፈንጥቆ እንደነበረና ኋላ ግን አቋማቸውን ቀይረው ከመንግስት ጎን ቆመው መፈንቅለ መንግስቱን ለማክሸፍ ከልዩ ጥበቃ ብርጌድ አዛዥ ሻምበል መንግስት ገመቹ ጋር እንደተባበሩ ይነገራል። ነገር ግን የኮሎኔል ተስፋዬ መስማማትና መክዳት በተጨበጠ ማስረጃ ባለመረጋገጡ ከተጠያቂነት ሊያመልጡ ችለዋል። መፈንቅለ መንግስቱን በዋነኝነት የጠነሰሱት ጄኔራሎች ማለትም የጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጄኔራል መርዕድ ንጉሴና በአስመራ የሁለተኛው አብዮታዊ ሰራዊት ዋና አዛዥ ሜጀር ጄኔራል ደምሴ ቡልቶ የክብር ዘበኛ 3ኛ ኮርስ ምሩቅ፣ በመከላከያ ሚኒስቴር የዘመቻ መምሪያ ኃላፊ ሜጀር ጄኔራል አበራ አበበ የሆለታ ገነት ጦር ትምህርት ቤት 17ኛ ኮርስ ምሩቅ፣ ጄኔራል ፋንታ በላይና ጄኔራል ሰለሞን በጋሻው የአየር ኃይል መኮንኖች ናቸው። የመፈንቅለ መንግስቱ ጠንሳሾች በተለያዩ የጦር ክፍሎች አዛዥነት ቦታ ላይ ያሉ ጄኔራሎችና መኮንኖችን ቢያሰባስቡም የሐረር አካዳሚ ምሩቅ የሆኑትን አለማካተታቸው ትልቁ ስህተታቸው እንደነበረና ይህም የግልበጣ ሙከራው በረቀቀ ዘዴ እንዳይካሄድና ክፍተት ፈጥሮ ለሚስጥር መባከን፣ ለዓላማቸው መክሸፍና በኋላም በሕይወታቸው ላይ ዋጋ ለማስከፈል አብቅተዋል የሚሉ አስተያየት ሰጪዎች ይገኛሉ። ከሐረር አካዳሚ ከተመረቁት መኮንኖች ውስጥ ሜጀር ጄኔራል አብዱላሂ ዑመርን፣ ብርጋዴር ጄኔራል ደሳለኝ አበበንና ብርጋዴር ጄኔራል ያረጋል በየነን ቡድናቸውን እንዲወክሉ ብቻ በአባልነት ቢያካትቷቸውም ጄኔራሎቹ ግን በመፈንቅለ መንግስቱ ግልበጣ ሙከራ ላይ ምንም አይነት ጉልህ ሚና አልተጫወቱም ነበር። የመፈንቅለ መንግስቱን ቅድመ ዝግጅት ካጠናቀቁ በኋላ ምቹ ቀን ለመምረጥ መወያየት ጀመሩ። በሚያዝያ 27 ቀን 1981 ዓ.ም ሜጀር ጄኔራል መርዕድ ንጉሴ፣ ጄኔራል ፋንታ በላይና ጄኔራል አበራ አበበ ሂልተን ሆቴል ተገናኝተው ሻይ ቡና እያሉ ከተጨዋወቱ በኋላ በጄኔራል ሰለሞን መኪና እየተንሸራሸሩ መፈንቅለ መንግስቱ
በምን መልኩ መካሄድ እንዳለበት ሰፊ ውይይት አካሄዱ። ማክሰኞ ግንቦት 5 ቀን 1981 ዓ.ም ፕሬዝዳንት መንግስቱ ለጉብኝት ወደ ምስራቅ ጀርመን ስለሚያቀኑ ቀኑ ለመፈንቅለ መንግስት ዓላማ ወሳኝ ስለሆነ በዚሁ ቀን መፈንቅለ መንግስቱ ይካሄድ ሲሉ ጀነራል አበራ ግን በዚያ አልተስማሙ ነበር። ጀነራል አበራ አሁን የመንግስት ግልበጣ የሚካሄድበት ወቅት አይደለምና ሁኔታዎች እስኪመቻቹ መጠበቅ አለብን በማለት ነበር የተቃወሙት። በዚህ ዙሪያ ውይይትና ክርክር ካካሄዱ በኋላ ለግንቦት 5 ቀን 1981 ዓ.ም ቤተ መንግስት ውስጥ ባለው የሜጀር ጄኔራል መርዕድ ንጉሴ ቢሮ ውስጥ ለመገናኘት ተቀጣጥረው ተለያዩ። ጄኔራል መርዕድ በቤተ መንግስትና በመከላከያ ሚኒስቴር ጽሕፈት ቤት ውስጥ 2 ቢሮ ነበራቸው። የቤተ መንግስት ቢሮ የጉዳዩ ምስጢርነት እንዲጠበቅ ስለሚረዳና በመከላከያ ሚኒስቴር ውስጥ ከመከላከያ ሚኒስትሩ ከጄኔራል ኃይለ ጊዮርጊስ ሀብተ ማርያም እውቅና ውጪ ምንም አይነት ስብሰባ መካሄድ ስለማይችልና ከተካሄደ ደግሞ የጉዳዩ ምስጢርነት አፈትልኮ በመውጣት ዓላማውም ከሽፎ እነሱንም ለከፋ አደጋ እንደሚያጋልጣቸው በማመን ቤተ መንግስት ውስጥ ባለው የጄኔራል መርዕድ ቢሮ ለመገናኘት ተስማምተው ተለያዩ። ጄኔራሎቹ ያወጣቸው ዝርዝር እቅዶች። ጄኔራሎቹ በግንቦት 5 ቀን 1981 ዓ.ም ቤተ መንግስት ውስጥ በሚገኘው በጄኔራል መርዕድ ቢሮ ተገናኝተው የመንግስት ግልበጣ ሙከራ ለማካሄድ የሚያስችላቸውን እቅዶች ነደፉ። እቅዶቻቸው 9 ሲሆኑ የሚከተሉት ነበሩ። አንደኛ፣ መፈንቅለ መንግስቱን አስመልክቶ የተለያዩ ጽሑፎችን አዘጋጅቶ ለኢትዮጵያ ሕዝብ፣ ለጦር ኃይሉ፣ ለፖሊስ ሰራዊትና ለልዩ ጥበቃ ብርጌድ አባላት መበተን። ሁለተኛ፣ ለመፈንቅለ መንግስቱ ድጋፍ የሚሰጥ ኃይል አዲስ አበባ እንዲገባ ማድረግ። ለዚህ ደግሞ አስመራ ያለው 102ኛ አየር ወለድ ብርጌድ ጦርና የጦላዩ ስፓርታኪያድ ጦር ከስብሰባው በፊት አዲስ አበባ እንዲገቡ ማድረግ። ሶስተኛ፣ አየር ኃይል ከመቼውም ጊዜ በበለጠ ዝግጁ እንዲሆን የአየር ኃይሉ አዛዥ ጄኔራል አምሃ ደስታ በስብሰባ ሽፋን አዲስ አበባ እንዲገቡ ማድረግ። አራተኛ፣ ለሁለቱ ኃያላን መንግስታት ማለትም ለአሜሪካና ለሶቪየት ህብረት የወቅቱን ዓላማ የሚገልጽ ጽሑፍ አዘጋጅቶ መላክ። አምስተኛ፣ በተቃዋሚነት የሚጠረጠሩት በዕለቱ ከሰራዊቱ እንዲገለሉ ማድረግ። ስድስተኛ፣ ለዕቅዱ መሳጋት ካት እንዲያመች የጦር አዛዦች በዘዴ አዲስ አበባ እንዲገቡ ማድረግ። ከገቡም በኋላ እዛው ሆነው አስፈላጊውን ትዕዛዝ እንዲሰጡ ማስገደድ። ሰባተኛ፣ ከአዲስ አበባ ውጭ ካሉት የጦር አዛዦች ጋር ግንኙነት ለማድረግ የሚያስችል ራዲዮ ማስተከል። ስምንተኛ፣ በአዲስ አበባ ዙሪያ ጥበቃ የሚያካሄደው የ4ኛው ክፍለ ጦር አዛዥ የሆኑት ሜጀር ጄኔራል ዘለቀ በየነ የመንግስት ደጋፊ በመሆናቸው በዘዴ ስብሰባ ቦታ አስመጥቶ በቁጥጥር ስር እንዲውሉ ማድረግ። ዘጠነኛ፣ ድጋፍ ሰጪ ኃይል አዲስ አበባ እስኪገባ ድረስ መጠነኛ ጠባቂ ኃይል ማዘጋጀት የሚሉ ናቸው። እነኚህ እቅዶች ከተነደፉ በኋላ የጦር አዛዦች በስብሰባ ሽፋን በመከላከያ ሚኒስቴር በጄኔራል መርዕድ ንጉሴ ቢሮ እንዲገኙ ተወስኖ ከተገኙ በኋላ መፈንቅለ መንግስቱ በምን መልኩ ይካሄድ በሚለው ነጥቦች ዙሪያ ውይይት ተደረገ። ውይይቱ ተደርጎ ካበቃ በኋላ ጄኔራል መርዕድ፣ ጄኔራል አበራ፣ ጄኔራል ሰለሞንና ጄኔራል ፈንታ በጄኔራል ሰለሞን መኪና ውስጥ በድጋሚ በዕቅዱና በሌሎች ዝርዝር ጉዳዮች ዙሪያ ተወያዩ። በውይይታቸው ወቅት ፕሬዝዳንቱ በሰላም ከሀገር ይውጡ ወይስ አውሮፕላናቸው አየር ላይ እንዳለ ይመታ በሚሉት ነጥቦች ላይ ልዩነቶች ተፈጠሩ።
ጄኔራል ፈንታና ጄኔራል አበበ ፕሬዝዳንቱን በሕይወት ከተውናቸው ለከፋ አደጋ ስለምንጋለጥ አውሮፕላኑ አየር ላይ እንዳለ ይመታ ሲሉ፣ ጄኔራል መርዕድና ጄኔራል ሰለሞን አውሮፕላኑ መመታት የለበትም የሚል አቋም ወሰዱ። ፕሬዝዳንቱን የምትይዘው አውሮፕላን የፕሬዝዳንቱን ባለቤትና 70 የመንግስት ባለስልጣናትን አብራ ስለምትይዝ አውሮፕላኑ ተመቶ ሲወድቅ በውስጡ ባሉት ሰዎችና በዙሪያው ባሉት አካላት ላይ ጉዳት ስለሚያደርስ በአንድ ሰው ምክንያት ሌላው ሰው መጎዳት የለበትም። አደጋው ድርጊቱ ደግሞ ለሚስጥሩ መጋለጥ መንገድን ይከፍታል፣ ዓለም አቀፍ ተቀባይነትን ያሳጣል በሚሉ ምክንያቶች አውሮፕላኑ መመታት የለበትም የሚል አቋም ወሰዱ። በኋላም ጄኔራል አበራ አውሮፕላኑን አስመራ እንዲያርፍ አስገድዶ ፕሬዝዳንቱን በቁጥጥር ስር መዋል የሚል ሀሳብ አቀርበው ነበር። ነገር ግን በአስመራ ያለው አብዛኛው ጦር የፕሬዝዳንቱ ደጋፊ በመሆኑ ይህን ማድረግ እንደማይቻል ታምኖበት ፕሬዝዳንቱን ከሀገር እንደወጡ በዛው ማስቀረት በሚለው ሀሳብ ላይ ከስምምነት ደረሱ። የመፈንቅለ መንግስቱ መክሸፍ ማክሰኞ ግንቦት 8 ቀን 1981 ዓ.ም ፕሬዝዳንት መንግስቱ ኃይለማርያም እና ባለቤታቸው ወይዘሮ ውባንቺ ቢሻውና ጥቂት የመንግስት ባለስልጣናቶችን አስከትለው ከቀኑ 6 ሰዓት ላይ ቦሌ አየር ማረፊያ ደረሱ። እሳቸውን ለመሸኘት የአየር ኃይል አዛዡ ጄኔራል አማሃ ደስታን ጨምሮ በርካታ ወታደራዊ ባለስልጣናት ተገኝተው ነበር። ጄኔራል መርዕድን ጨምሮ ሊገኙ የሚገባቸው ጄኔራሎች ሳይገኙ መቅረታቸው ያጠራጠራቸው የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደ ስላሴ ወደ መከላከያ ሚኒስቴር ጉዳዩን የሚከታተሉ ቡድኖቹን ላኩ። ነገር ግን ኮሎኔል ተስፋዬ መጀመሪያ ከመንግስት ገልባጭ ወገኖች ሆኖ ሳለ ኋላ ግን አቋማቸውን ቀይረው ከመንግስት ጎን ቆሙ ይባላል። በተጨባጭ ማስረጃም ባይረጋገጥም እውነትም ከሆነ ደግሞ ለምን አቋማቸውን እንደቀየሩ እስካሁን ድረስ አልታወቀም ወይም አልተረጋገጠም። በሽኝቱ ስነ ስርዓት በአየር መንገድ ካፍቴሪያ ምሳ እየተበላ እንዳለ ጄኔራል አማሃ በመከላከያ ሚኒስቴር ውስጥ ስብሰባ እንዳለ ሲገልጹ መከላከያ ሚኒስትሩ ስለ ስብሰባው ምንም የሚያውቁት ነገር ስላልነበር በጉዳዩ ላይ ጥርጣሬ ገባቸው። ስለ ጉዳዩ ለጄኔራል አማሃ ምንም ስላልተነገራቸው ይሄ ደግሞ ለመረጃ መዝረክረክ፣ ለሚስጥር መባከንና ለዓላማቸው መክሸፍ ምክንያት ሆነ። ብዙ የለፉለት ዓላማ በጥንቃቄ ጉድለት ተጨናክፎ እነሱንና ሌሎች ተጋብዘው የመጡትን ሁሉ ለከፋ መዘዝ ዳረጋቸው። በርካታ ጄኔራሎችም በጄኔራል መርዕድ ልዩ ረዳት በኩል ወደ ስብሰባ ቦታ እንዲመጡ በስልክ ተደውሎ ተነገራቸውና ከቀኑ 7 ሰዓት ተኩል ላይ ስብሰባ ቦታ ደረሱ። ስብሰባው እስኪያበቃ ድረስ ማንም እንዳይወጣና የግቢው በሮች እንዲዘጉ ተወሰነ። ከብሔራዊ ውትድርና አንድ ሻምበል ጦር ታዞ መጥቶ እንዲጠብቅ ተደረገ። ነገር ግን እንዲጠብቅ የታዘዘው ጦር ስለ ጉዳዩ ምንም የሚያውቀው ነገር ስላልነበረና ጥበቃውም አስተማማኝ ባለመሆኑ በዚህ የጥንቃቄ ጉድለት ብዙ ዝግጅት የተደረገበት ዓላማ በአጭሩ ተቀጨ። ጄኔራል መርዕድ ስብሰባውን በንግግር በከፈቱበት ወቅት የኢትዮጵያ ሕዝብ በፕሬዝዳንት መንግስቱ ኃይለማርያም አገዛዝ ለመከራና ፍዳ መዳረጉን ገልጸው የመንግስት ለውጥ እንዲካሄድ መወሰኑን አስታወቁ። ለስብሰባ የተጠሩት ጄኔራሎች ለጉዳዩ አዲስ ስለነበሩ ግሬታ ቢፈጠርባቸውም ከመቀበል ውጪ ምንም ምርጫ አልነበራቸው። ከተሰብሳቢዎቹ መካከል የተወሰኑቱ አዲሱ መንግስታዊ መዋቅር ምን ይመስላል የሚል ጥያቄ ሲያቀርቡ፣
ጄኔራል መርዕድም መዋቅሩ በጄኔራል መኮንኖች ስለሚመራ የበላይ አካሉ ወታደራዊ ምክር ቤት በሚል ስያሜ የሚዋቀር ይሆናል። መዋቅሩ ከላይ እስከታች ይዘረጋል። ከተቃዋሚዎች ጋር ውይይት ይካሄዳል። ከሌሎች መንግስታትም ጋር ጥሩ ወዳጃዊ ግንኙነት ይኖረዋል በማለት ወሰኑ። በስብሰባው የተሳተፉት ጄኔራሎች ለሚመሩት የጦር ክፍሎች በተጠንቀቅ እንዲቆምና ቀጣይ ትዕዛዝ እንዲጠባበቅ እነሱ እስኪመለሱ ድረስ የትም እንዳይሄድ አዘዙ። የመፈንቅለ መንግስቱ ጠንሳሾች አስመራ የነበረውንና በሜጀር ጄኔራል ደምሴ ቡልቶ ለሚመራው የሁለተኛው አብዮታዊ ሰራዊት ኃይል ፕሬዝዳንት መንግስቱ ከስልጣን ተወግደዋል የሚል መልእክት አስተላለፈ። ከዚያም የፕሬዝዳንት መንግስቱ ከስልጣን መወገድን የሚያበስረው መግለጫ በአስመራ ራዲዮ ተነገረ። አዲስ አበባ ያለውንም እንቅስቃሴ ለመርዳትና ቁልፍ የተባሉ ቦታዎችን ማለትም ራዲዮና ቴሌቪዥን ጣቢያ፣ አየር ማረፊያ፣ ቴሌኮሙኒኬሽን እና የጦር ክፍሎችን ለመቆጣጠር እንዲቻል መቺ ሆነው የ102ኛው አየር ወለድ ክፍለ ጦር በአብዮታዊ ሰራዊት ምክትል አዛዥ ጄኔራል ቁምላቸው ደጀኔ መሪነት እንዲሁም በኮሎኔል ካሳዬ ታደሰና በኮማንደር ኃይለ ጊዮርጊስ ማማስ አስተባባሪነት በአንቶኖቭ አውሮፕላን ወደ አዲስ አበባ መገስገስ ጀመረ። መፈንቅለ መንግስቱን የመሩት ጄኔራል መኮንኖች የፕሬዝዳንቱ የቅርብ ወዳጅ ለሆኑትና የቤተ መንግስቱን ጦር ሁኔታ ለሚከታተሉት ሌተናል ጄኔራል ተስፋዬ ገብረ ኪዳን ስልክ በመደወል በስብሰባው ቦታ ላይ እንዲገኙ ቢጋብዟቸውም እሳቸው ግን ከፕሬዝዳንቱ ጋር ቃል ኪዳን ስላለኝ መገኘት አልችልም፣ እናንተ ግን ቀጥሎ አሏቸው ይባላል። መካሪዎቹ እዚህ ጋር አንድ ሊታረም የማይችል ስህተት ሰርተዋል። ጄኔራል ተስፋዬ የፕሬዝዳንቱ የቅርብ ወዳጅ ስለሆኑ ስለ ጉዳዩ ካወቁ ከቤተ መንግስት ጦር ይዘው መከላከያ ሚኒስቴር ዘንድ ተገኝተው ሙከራውን እንደሚያከሽፉ ታውቆ ጥንቃቄ ባለመደረጉ እቅዳቸው ሁሉ ገና ምኑም ሳይደረስ መና ሆኖ ቀረ፣ በእንጭጩም ተቀጨ። ከነሱ የጥንቃቄ ጉድለት የተነሳ በመፈንቅለ መንግስቱ መክሸፍ የመጣው ወላፈን እነሱንና ተጋብዘው መጥተው እንዲሳተፉ የተዳረጉትንም ጄኔራሎች በላ። ከዛ በኋላ በጄኔራሎቹና መኮንኖቹ ላይ የሞትና እስራት መዘዝ ሰራዊቱንም የሚመራው ሁነኛ መሪ አጥቶ እረኛ እንደሌለው መንጋ ለመቅበዝበዝ በጠላት ለመበላትና ለመበተን በቃ። በእነሱ ላይ የደረሰው መበተን፣ ሽንፈትና ውድቀት የደርግን በር ሰብሮ ገብቶ ፕሬዝዳንት መንግስቱን ከስልጣን ለማስወገድ ደርግንም ዳግም ወደማይመለስበት የመቃብር ጉድጓድ ለማግባት አበቃ። ውድ የቻናላችን ተከታታዮች ይህን የግንቦት 8 ቀን 1981 ዓመተ ምህረት የመፈንቅለ መንግስት ግልበጣ ሙከራን የሚተርከው ዶክመንተሪ ቪዲዮ ከመረጃዎቹ መርዘም የተነሳ ታሪኩን ጀምረን ማጠናቀቅ ስላልቻልን ከመፈንቅለ መንግስቱ መጀመር አንስቶ ያለውን ትረካ እዚች ጋገታ ለማድረግ ተገደናል። የመፈንቅለ መንግስቱን መክሸፍ እና የጄኔራሎቹን አሳዛኝ ፍጻሜ ጨምሮ ቀሪዎቹን ታሪኮች በቀጣዩ ቪዲዮ እንደምናካትት ቃል እንገባለን። በዚህ አጋጣሚም ቻናሉን ሰብስክራይብ ያላደረጋችሁ ካላችሁ የደወሏን ምልክት በመጫን ሰብስክራይብ አድርጉልን፣ ላይክም አድርጉልን፣ ሼር እያደረጋችሁም ለሌሎች አዳርሱልን። ይህም ብታደርጉ፣ ይህም ብታካትቱ፣ ይህም ብታስተካክሉ፣ ይህም ብትጨምሩ፣ ይህም ብትቀንሱ የሚሉና ሌሎችንም በቪዲዮ አተራረኩ ላይ የተሰማችሁን ሀሳቦችና አስተያየቶች በኮሜንት መስጫ ቦታ ላይ አስቀምጡልን። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። እናት ሀገራችን ኢትዮጵያ ለዘለዓለም ትኑርልን።
እስካሁን ስለተመለከታችሁና ስላዳመጣችሁ እያመሰገንን በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልን።